ውይ ዶሮቼ ያለቁብኝ፣ እንቁላል ቀነሱብኝ፣ ዶሮቼ ታመዋል። ከእንግዲህ የለም። ዶሮችን በዚህ አይነት አያያዝ ከያዛቸዋቸው እንቁላል ማፈስ ይደክማቸዋል። ኩስ ለማጽዳት ይሄው እንደምትመለከቱት የዶሮችን ጤና ይጠበቃል። ከዶሮቻችሁ 96% ያክል ምርት በየቀኑ ይሰበሰባል። የሚገርም ነው። መኖ ለመስጠት የቀለለ፣ ውሃ ለመስጠት እጅግ የቀለለ፣ መጠጫ ማጠብ የለ፣ ተደፋብኝ የለ፣ ተሻሙብኝ የለ። የሰራተኛ ነገር ደግሞ ካላችሁኝ ከዚህም በፊት በልቅ አረባብ በ2 እና በ3 ሰራተኛ ሲሰራ የነበረውን ስራ እጅግ በጣም በቀለለ መልኩ ዘመናዊ በሆነ መልኩ በአንድ ሰራተኛ ብቻ መስራት የሚቻል መሆኑ ተመራጭ አድርጎታል። የሚባክን ውሃ፣ የሚባክን መኖ፣ የሚባክን እንቁላል ጭራሽ አይታሰብም። ዶሮችን ለመቁጠር በየቀኑ ዶሮቻችን ቁጥር እንደልባችሁ ማወቅ ትችላላችሁ። ለቁጥጥር ካልን ደግሞ ምን ያክል ኪሎ ወይም ደግሞ አንድ ዶሮ ምን ያክል ግራም እንደተመገበች ማወቅ ትችላላችሁ። ምን ያክል ሊትር ወይም ደግሞ አንድ ዶሮ ምን ያክል ሚሊ ሊትር እንደጠጣችን ማወቅ ትችላላችሁ። ከዚህ በተጨማሪ እንቁላል ጥለዋል፣ የበሽታ ምልክት አላቸው ወይ የሚለውን እያንዳንዱን ለይታችሁ ማውጣት ትችላላችሁ። ይሄ ብቻ አይደለም፣ መጣል የማይችሉ ዶሮዎችን አንድ በአንድ ለይታችሁ ማውጣት ትችላላችሁ። ይሄ በጣም ተመራጭ አድርጎታል። ከዚህ በተጨማሪ ደግሞ ለክትባት በተለይም ደግሞ በኢንጀክሽን በአይድሮፕ የሚወስዱትን ክትባት እጅግ በጣም በተመቸና ቀለል ባለ መልኩ ለአከታተብ ምቹ በሆነ መልኩ እነዚህን ዶሮዎች መከተብ ትችላላችሁ። በጠባብ ቦታ ብዙ ዶሮዎችን መያዝ ትችላላችሁ። ይህም ማለት ደግሞ የመሬት ላይ አረባብ ወይም ደግሞ በሼድ ላይ የምታረቧቸውን ዶሮዎች ልክ በቪዲዮ እንደምትመለከቱት አይነት ብታረቧቸው 1000 ዶሮዎችን መያዝ የሚችል አንድ ቤት በኬጅ ሲስተም ወይም ደግሞ በዚህ አይነት አሰራር ደግሞ ብሰሩ 1500 ዶሮዎችን ማስተዳደር እንዲሁም ደግሞ ቅብርር አድርጎ ማስተናገድ ይችላል ማለት ነው። ሁሉንም አይነት የዶሮ ዝርያ እንዲሁም ደግሞ ሁሉንም አይነት እድሜ መያዝ መቻሉ እንደየኬጁ ቢለያይም ማለት ነው። ይሄ ማለት የስጋ ብታስገቡ፣ ታዳጊ ብታስገቡ፣ ቄብ ዶሮዎችን፣ ጫጩቶችን ብታስገቡ፣ እንቁላል ጣይ ዶሮዎችን ብታስገቡ በትክክል ማስተናገድ የሚችል አይነት አሰራር ነው። ታዲያ የዚህን የኬጅ ሲስተም አሰራሩን፣ ዋጋውን፣ መገኛ ቦታውን እንዲሁም ደግሞ አገጣጠሙን ከዚህ በተጨማሪ ለዚህ የሚሆን ለዚህ የሚመጥንን ቤት እንዴት መስራት እንደምትችሉ የቴሌግራም ቻናላችን ላይ አስቀምጬላችኋለሁ። ባዮ ላይ ሊንኩ አለ፣ የቴሌግራም ሊንካችን አለ። እዛ ላይ ቀጥታ ይወስዳችኋል። እዛ ላይ ገብታችሁ በነገራችን ላይ በሱስ ብትያዙ እኔ የለውበትም። ከዚህ በተጨማሪ ደግሞ የዩቲዩብ ቻናልም አለን። ምናልባት በዚህም ቻናል ሱስ ልትያዙ እንደምትችሉ እርግጠኛ ነኝ። ገብታችሁ መረጃዎችን መኮምኮም ብቻ ነው። በጣም ረቀቅ ያሉ ዘመናዊ እርባታን ያካተቱ በቴሌግራምም እንዲሁም ደግሞ በዩቲዩብ ቻናላችን እጅግ በጣም ተወዳጅነትን ያተረፍንበት ነው። እናንተም ደግሞ ገብታችሁ አስተያየቶቻችሁን ለግሱን። አመሰግናለሁ።